ትምህርት ሚኒስቴር ሰሞኑን ምን እያለ እንደሆነ እኔ ሊገባኝ አልቻለም። ማለት የተማሪዎች በተለይ የዩኒቨርሲቲ ተማሪዎች የሶስተኛ ዓመት ከደረሱ በኋላ ከመመረቃቸው ፊት 1 ዓመት ወጥተው ማህበረሰባቸውን ያገለግላሉ። ይህም ኢትዮጵያ ዩኒቨርሲቲ ሰርቪስ የሚል ስያሜ ይኖረዋል የሚል ነገር ተናግሯል። ሀገራዊ ስሜት ለመፍጠር ጥሩ ሊሆን ይችላል። ነገር ግን ሲቹዌሽን አናሊሲስ የተሰራበት አልመሰለኝም። ሁኔታው አልተገመገመም። አሁን ባለው ሁኔታ ተማሪዎች ከሚማሩበት ዩኒቨርሲቲ ወጥተው ሌላ አካባቢ ሄደው ማህበረሰብን የማገልገል የሚያስችል ነባራዊ ሁኔታ አለ ወይ? ወላጅስ ያንን ይፈቅዳል ወይ? ለምን ወላጆች በተለይ አዲስ አበባ ላይ ክፍለ ሀገር ዩኒቨርሲቲዎች ሲደርሳቸው እኮ ልጆቻቸውን ላለመላክ ዩኒቲ እና አዲስ አበባ ዩኒቨርሲቲ በገንዘብ ከፍለው እያስተማሩ ነው ያሉት። ሁለቱ ላይ ያልቻለ ደግሞ ዝቅ ያለው እና አድማስም ይሁን ቅድስተ ማርያም እያስተማረ ነው ያለው። ስለዚህ በዚህ ሁኔታ እነዚህ ልጆች የተለያየ አካባቢ ልኮ 1 ዓመት ሰርቪስ ይሰጣሉ ብሎ አይዲያ ሳጀስት ማድረግ ትንሽ ሲቹዌሽናል አናሊሲስ መሰራት የሚጎለው ይመስለኛል። በዛ ላይ ደግሞ በተለይ ሬሜዲያል ተማሪዎች 1 ዓመት ተጨምሮባቸዋል። እንደገና ደግሞ አሁን 1 ዓመት ሲጨመር ኦልሞስት 6-7 ዓመት አካባቢ ሊሆን ነው። ከዛም ሊበልጥ ነው። ሜዲሲን የሚገቡ ካሉ፣ ኢንጂነሪንግ የሚገቡ ካሉ 7-8 ዓመት በዩኒቨርሲቲ ሊያጠፉ ነው። እና ይሄ ነገር በደንብ መጠናት የሚመለከታቸው አካላት መነጋገር መወያየት የሚያስፈልግ ጉዳይ ይመስለኛል። በአጠቃላይ ግን ሀሳቡ ጥሩ ነው። አንድ የፖለቲካ ማህበረሰብ ለመፍጠር ይሄ ለ27 ዓመት በዘረኝነት ፖለቲካ የተሞላውን ተማሪ ሀገራዊ ፍቅር እንዲያድርበት አካባቢውን እንዲያቅ ማድረግ የሚያስችል ፕላትፎርም መፍጠሩ እንዳለ ሆኖ የጊዜው ርዝማኔ አሁን ያለው የሀገሪቱ ነባራዊ ሁኔታ ይሄንን ለማድረግ ያስችላል ወይ? ይሄ ነገር የሚቀጥለው ዓመት ውስጥ አሁን ያለው የሀገሪቱ ሁኔታ ወደ መረጋጋት ይመጣል ወይ? ተማሪዎችስ ፈቃደኛ ናቸው ወይ? ይሄ ነገር የግል የመንግስት ዩኒቨርሲቲ ተማሪዎችን ብቻ ነው ወይስ የግል ዩኒቨርሲቲዎችን ይጨምራል? ራስ አገዞችንስ ያካትታሉ? ለምሳሌ አዲስ አበባ ዩኒቨርሲቲ አሁን ራስ አገዝ ሆኗል። ይሄ ጉዳይ ይመለከተዋል። የግል ዩኒቨርሲቲዎች ይሄ ጉዳይ ይመለከታቸዋል። ይሄ በደንብ መብራራት ለማህበረሰቡ አድሬስ መደረግ አለበት። እንደገና ልጆቹ 1 ዓመትስ አይበዛም ወይ? በመሃል እንደ አፓረንትሺፕ አይነት የ2 ወር የ3 ወር አካባቢያቸው ላይ ሄደው በተመደቡበት አካባቢ ሄደው ያችን 2 ወር 3 ወር የስራ ልምምድ አድርገው እንዲመለሱ የሚደረግበት መንገድስ ምክክር፣ ውይይት አያስፈልገውም ወይ የሚለው ነገር መታሰብ መታየት አለበት። ነገር ግን ይህንን ለፖለቲካ ዓላማ ትርፍ ጥቅም ማጋበሻ ለማድረግ የሚፈልጉ አንዳንድ የተቃዋሚ ፖለቲከኞች እያራገቡት ነው። ሆኖም በዛ መልኩ ሳይሆን እንደ ማህበረሰብ ያገባኛል እንደሚል ማህበረሰብ ግን ብዙ ክፍተቶች ያሉበት ሀሳብ ስለሆነ ሀሳቡ እንደ ሀሳብ ጥሩ ነው፣ ለሀገር ጠቃሚ ነው። ተማሪዎች ልጆች ሀገራቸውን ወጣቶች ሀገራቸውን እንዲያውቁ የሀገር ፍቅር ስሜት እንዲዳብርባቸው ያደርጋል። ምንም ጥያቄ የለውም። ነገር ግን ቅድም ከላይ ያነሳኋቸው ክፍተቶች ግን አድሬስ መደረግ የግድ አለባቸው የሚል ሀሳብ አለኝ። እናንተ በዚህ ሀሳብ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ላይ ልታስቀምጡልኝ ትችላላችሁ። ይህን ቻናል ላይክ፣ ሰብስክራይብ እና ሼር አድርጎ አመሰግናለሁ።